ዛሬ በእግዚአብሔር እንደተረሳ አይነት ስሜት ከተሰማ እና ደግሞ በህይወት ውስጥ የምታልፍባቸው የተለያዩ ቻሌንጆች፣ መከራዎች ምናልባት ሰማይ ዝም እንዳለ አይነት ስሜት የሚሰማ ከሆነ ትጸልያለህ፣ ትጠብቃለህ፣ እግዚአብሔርን ትረስት ታደርጋለህ። ነገር ግን ምንም የሚለወጥ ነገር እንደሌለ የሚሰማ ከሆነ በዚህ የህይወት ምላሽ ውስጥ በዚህ የህይወት ምልልስ ውስጥ እግዚአብሔርን ማመን፣ እግዚአብሔርን መታመንና የእግዚአብሔርን ድምፅ መስማት ምናልባት ከብዶ ሊሆን ይችላል። ነገር ግን ዛሬ አንድ ነገር እነግርሃለሁ። ከሚሰማ ስሜት ይልቅ የእግዚአብሔር ቃል እርሱ እውነት ነው። ራሱ እግዚአብሔር እውነት ነው። በመጽሐፍ ቅዱስ ታላላቅ የእግዚአብሔር ሰዎች በጣም በዚህ የህይወት ክፍል ውስጥ አልፈዋል። ዝም እግዚአብሔር እንዳላቸው ተሰምቷቸው ያውቃል። ተስፋ አጥተው የሚያውቁ የእግዚአብሔር ሰዎች አሉ። ለምሳሌ እነ ዳዊትን ብንወስድ፣ እነ ዮሴፍን ብንወስድ፣ እነ ሐናን ብንወስድ፣ ታላቁ የእግዚአብሔር ነቢይ ኤልያስን ብንወስድ ዝም እንደተባሉ የተሰማቸው ጊዜያቶችና ተስፋ የቆረጡባቸው ጊዜያቶች ነበሩ። ስለዚህ ዛሬ ይህ ስሜት ተሰምቷል ማለት አንተ የእግዚአብሔር ሰው ወይም ደግሞ እግዚአብሔር ለአንተ ያለውን ሐሳብ ቀይሯል ማለት አይደለም። ስለዚህ እግዚአብሔር በየትኛውም የህይወት ክፍል ውስጥ የተናገረውን የሚፈጽም አምላክ ነው። ዛሬ የእግዚአብሔርን ቃል በመንተራስ እንጸልያለን። በትንቢተ ኢሳይያስ ምዕራፍ 49 ላይ ከቁጥር 15 እስከ 16 ጀምሮ ያለውን ቃል አነባለሁ። በእውኑ ሴት ከማኅፀኗ ለተወለደው ልጅ እስከማትራራ ድረስ ሕፃኗን ትረሳ ይሆናል። ትረሳ ዘንድ ትችላለችን? አዎን፣ እርሷ ትረሳ ይሆናል፣ እኔ ግን አልረሳሽም። እነሆ እኔ በእጄ መዳፍ ቀርጬሻለሁ፣ ቅጥሮችሽን ሁልጊዜ በፊቴ አሉ ይላል እግዚአብሔር ቃል። ስለዚህ ዛሬ ምንም ሊሰማ ይችላል። እንደተረሳ የሆነ ነገር እንዳበቃ ተስፋ ልትቆርጥ ትችል ይሆናል። መጽሐፍ ሲናገር እናት እንኳን የወለደችውን ልጅ ልትረሳ ትችላለች። አዎ ትችላለች። እግዚአብሔር ግን አይረሳም። እግዚአብሔር ግን አይጥልም። እግዚአብሔር ግን አይተውም። ስሙ የተባረከ ይሁን። እግዚአብሔር መልካም አባት ነው። እግዚአብሔር ቸር የሆነ አባት ነው። እግዚአብሔር የሚራራና የሚያስብ የሚወድ አምላክ ነው። እግዚአብሔር ስሙ የተባረከ ይሁን። እግዚአብሔር መልካም ነው። ስለዚህ እንደተረሳ አይሰማ። ምናልባት እግዚአብሔር በሕይወት እየሰራ ያለውን ነገር ላትረዳ ላታውቅ ትችላለህ። ነገር ግን ዛሬ እግዚአብሔርን መታመንን ምረጥ። እግዚአብሔር እታመንሃለሁ። በሕይወቴ እየሰራ ያለው ነገር ላይገባኝ ይችላል። በሕይወቴ እየሰራ ያለውን ነገር በዚህኛው በሚታየው አይኔ ላላይ እችል ይሆናል። ነገር ግን ዛሬ አንድ ነገር እመርጣለሁ። አንተን መታመን እመርጣለሁ። አንተን ማመን እመርጣለሁ። ጸሎቴን እንደምትሰማ አውቃለሁ። በሕይወቴ ታላቅ ሐሳብ እንዳለ፣ እንደማትተወኝ፣ እንደማትጥለኝ እግዚአብሔር ሆይ ፕሮቴክት እንደምታደርገኝ ገብቶኛል። ስምህ የተባረከ ይሁን። ስምህ የተባረከ ይሁን። ከስሜቴ ከሁኔታ ይልቅ አንተን እታመናለሁ። እግዚአብሔር እንደ ቃል ታደርጋለህ፣ ስምህ ይባረክ። እንደ ቃል ታደርጋለህ፣ ስምህ ይባረክ። በመጽሐፍ ቅዱስ በመዝሙረ ዳዊት ምዕራፍ 27 ቁጥር 10 ላይ ሲናገር አባቴና እናቴ ትተውኛል፣ እግዚአብሔር ግን ተቀበለኝ እንደሚል እግዚአብሔር አባት ሆይ አንዳንዴ በሕይወታችን የተተወን የተገፋን ሰው የማይፈልገን ማለት የሰውን የሕይወት ክፍል ሊኖር ይችላል። ነገር ግን ሰው ቢተወን እግዚአብሔር ሆይ ሰው ባይቀበለን አባት ሆይ በጌታ በኢየሱስ አንተ ስለተቀበልከን ስምህ የተባረከ ይሁን። ዛሬ መታመናችንን ባንተ እናረጋለን። ዛሬ ሴኩሪቲ የሚሰማን ሰዎች ስለተቀበሉን አይደለም፣ ቤተሰቦቻችን ስለተቀበሉን አይደለም፣ የምንወዳቸው ሰዎች ያንን ፍቅር መልሰው ስለሰጡን አይደለም። ዛሬ በማትናወጠው በአንተ መቀበል ላይ በማትናወጠው በአንተ ፍቅር ላይ ዛሬ ልባችን እናሳርፋለን። እናመሰግንሃለን። ልባችን በዚህ እውነት አርፏል። አንተ መታመኛችን፣ አንተ መደገፊያችን፣ በማንኛውም ሁኔታ ስለምትቀበለ ስምህ ይባረክ። እናመሰግንሃለን። ተባረክ።